ክብር ለእግዚአብሔር ይሁን። ሰላም ወገኖች እንደምን አላችሁ? ጌታ የተመሰገነ ይሁን። ሰላም ለእናንተና ለእናንተ የሆነ ሁሉ ይሁንላችሁ በጌታ በኢየሱስ ስም አሜን። ከዮሐንስ ወንጌል ዛሬ ጊዜውን ቃል እንድንከፋፈል ፈልጋለሁ። ምዕራፍ 11 ላይ ጌታ ወዳጅ የሆናቸው ማርታ፣ ላዛር፣ ማርያም የሚባሉ ቤተሰብ ነበሩ። የቅርብ ነበረ። ታሞ በጠና በታመመ ጊዜ መልእክተኛ ላኩበት። ኢየሱስ ደግሞ ክፍሉ እንደሚነግረን ሰምቶ 2 ቀን እዛው ቆየ ይልና ከ2 ቀን በኋላ ተነስቶ በአራተኛው ቀን እነሱ ጋር እንደደረሰ ነገር ካበቃ ከተደመደመ በቃ ተስፋ የለውም ተቀብሯል አሁንማ በተባለበት ሰዓት ይደርሳል። ማርታም ማርያምም ያሉት ይሄ ነው። አንተ በዚህ ብትሆን ኖሮ ወንድማችን ባልሞተ ነበር። ኦፍኮርስ እነሱ ብቻ አይደሉም። ኢየሱስ ሲያለቅስም አይተው ለቀስተኞች የሚባሉትም ሳይቀሩ ይሄ እውሩን ዓይን የከፈተ ታዲያ እሱ እንዳይሞት ማድረግ አይችልም ነበር ብለዋል። ምንም እንኳን ሰዎችም እንደዚህ ቢሉ ኢየሱስ የሚያደርገውን እያወቀ ሐዘናቸውን ግን ሲካፈል ሲጋራ እናየዋለን። ዛሬ ማንም አጠገቤ ሆኖ የሚረዳኝም የለም የምንላለን። ኢየሱስ አለ። እንባችንን የሚያይ እንባችንን የሚያብስ ሐዘናችን የሚገባው ጭንቀታችን የሚገባው ተስፋ መቁረጣችን የሚገባው እሱ አለ። ክብር ለስሙ ይሁን። ከሱ በላይ ወዳጅ የለም። እንደሱ የሚጠጋጋ ወዳጅም የለም። ክብር ለጌታ ይሁን። ስለዚህ ይህንን ጌታ እናምነዋለን። ለማርታ ያላት አንድ ነገር ነው። ወንድምሽ ይነሳል ሲላት በትንሣኤ በመጨረሻው አለች። ዶክትሪን ታውቃለች፣ ዶግማ ታውቃለች፣ ትንሣኤ ሙታን እንዳለ ታውቃለች። ኢየሱስ ግን እኔ እኮ ነኝ፣ የሆነ ቀን የሚጠበቅ ሳይሆን ትንሣኤና ሕይወት እኮ እኔ ነኝ፣ አሁንም አወራሽ እኮ ነኝ። ክብር ለጌታ ይሁን። ያመለክነው የተከተልነው የታመንነው ጌታ የትንሣኤ ጌታ። ክብር ለሱ ነው። ነገ የሚቀጠርለት ሳይሆን አሁን መስራት የሚችል። ስለዚህ በምን ሁኔታ ውስጥ አላችሁ ወገኖች? ተስፋ የቆረጣችሁበት ነገር፣ የተዘጋበት ጉዳይ አለ፣ የተደመደመ ጉዳይ አለ። ትንሣኤና ሕይወት እኔ ነኝ ይላችኋል። ትንሣኤና ሕይወት እኔ ነኝ ይላል። ነገራችንን ዛሬም ከመቃብር አውጥቶ በአዲስ መልክ መግለጥ የሚችል ጌታ ነው የምናመልከው። ብታምኝስ የእግዚአብሔርን ክብር እንድታይ አልነገርኩሽምን አላት ለማርታ። ምክንያቱም አሁንማ ይሸታል አለች። ድንጋዩን አንስስ ይሸታል፣ በቃ አብቅቶለታል ባልነው ነገር ላይ ግን ጌታን ታዘን ጌታን ታምነን ለመሞት በሱ ላይ ሳናማራ ተስፋ ሳንቆርጥ ሳናጉረመርም መቀጠል እንችላለን። ጌታ ይርዳል። ጌታ ግን ዛሬም የሚለን የትንሣኤ ጌታ ነኝ። ክብር ለስሙ ይሁን። ተባረኩ።